ማህበራዊ በዲጂታል ዘመን ሬስቶራንቶች፣ ካፌዎችና መዝናኛ ንግዶች ከደንበኞቻቸው ጋር እንዴት እንደሚገናኙ ለመለወጥ የተነደፈ ቀጣይ ትውልድ በብጁ የተዘጋጀ የድር መተግበሪያ ነው። በwww.ማህበራዊ.com በኩል በቅጽበት የተደራጀና እንደ ማከማቻ ነፃ ወይም ስቶሬጅ ፍሪ የሞባይል ድር መተግበሪያ ሊጫን የሚችል ንግዶች ሙሉ ማንነታቸውን የሚያሳዩበት መተግበሪያ ነው። ማህበራዊ የሚያካትታቸው አገልግሎቶች የመጀመሪያው በሳምንቱ ተወዳጅነት ያተረፉ እንዲሁም በአብዛኛው ሰው ከፍተኛ ሬቲንግ ያገኙ አገልግሎት አቅራቢዎችን በቪዲዮ መልኩ በመጀመሪያ ገጽ ላይ ያገኛል። ሁለተኛው ፊቸር ደግሞ ኒር ሚ ይሰኛል። ይህም አገልግሎት የሚጠቅመው በአቅራቢያቸው የሚገኙትን ካፌ ወይም ሬስቶራንት ያመለክተናል፣ ወይም መሄድ የፈለጉበትን ቦታ አቅራቢያ የሚገኙትን የአገልግሎት አማራጮች ያመለክተናል። ሶስተኛው ደግሞ ሪቪው እና ሬቲንግ ሲሆን ይህም በማህበራዊ አፕሊኬሽን ተጠቃሚዎች የሚሰጡ ሀሳብ አስተያየቶች እና ሬቲንግስ የሚያመለክት ይሆናል። ይህም ደግሞ ወደ እርሱ አገልግሎት እንዲመጡ የሚጋብዝና የሚጠቅም የማህበራዊ አስተማማኝ ፊቸር ነው። ቀጣዩ ፊቸር ደግሞ ሴቪንግ ይሆናል። ይህም ደግሞ ቀድሞ የሄዱበትን ወይም ሊሄድ የፈለጉበትን ቦታ ሴቭ አድርጎ በማስቀመጥ ቋሚ ደንበኞችን ለማፍራት ይረዳናል። ታዲያ እናንተ ከሶሻል ሚዲያ ፕሮሞተርስ ምን ይለያቸዋል ቢሉ ማህበራዊ ሚዲያ ላይ ያለማቋረጥ ፖስት ማድረግ፣ ማበልጸግ ወይም ተሳትፎን ማሳደግ ሳያስፈልግ ቀጥተኛ የደንበኛ መዳረሻን፣ የእውነተኛ ጊዜ ትክክለኝነትና ጠንካራ የምርት ስም ታማኝነትን ይሰጣል። ደንበኞች የተረጋጋ ዲጂታል መኖርን፣ የረጅም ጊዜ መገኘትና በከፍተኛ ጥቅል ታኔዎችን የተጠቃሚ ባህሪ እንዲረዱ እና የንግድ ውሳኔዎችን እንዲያሻሽሉ ይረዳቸዋል። በአጭር አነጋገር ማህበራዊ ከማህበራዊ ሚዲያ ማስተዋወቂያ ጫጫታና የማይታወቅ ተፈጥሮ ጋር ሲነጻጸር ለንግድ ድርጅቶች ወጥ የሆነ ተጋላጭነት፣ ከፍተኛ ጥራት ያለው አመራርና ከደንበኞች ጋር የበለጠ ሙያዊ መንገድን ይሰጣል።